ሰላም ያው ታውቃላችሁ እኔ ኦርቶዶክስ አይደለሁም ግን በኦርቶዶክስ ሃይማኖት ከሚከበሩ በዓላት ጥምቀትን በጣም ወደው በዓል ነውና ብዙ ጊዜ ከጓደኛዬ ጋር ጎንደር እየሄድን ነበር ምናከብረው ያው የጓደኛዬ ቤተሰቦችም ጎንደር ስለነበሩ ጎንደር ደግሞ ታውቃላችሁ ጥምቀት እንዴት እንደሚከበር እና ዘንድሮም እቅዳችን እንደዛ ነበር ግን ስራ በጣም ቢዚ አርጎን ስለነበር ሳይሳካልን ቀረና እዚህ ነው ያከበርነው የዚህን ቪዲዮ ጓደኛ አካውንት ላይ ይለቀቃል ታያላችሁ ይሄ ግን የማሳያችሁ ቪዲዮ የዛሬ 4 አመት መሰለኝ ሰከንድ ይር እያለን ባህር ዳር ያከበርንበት ቪዲዮ ነው ብዙ ጊዜ ጎንደር ነው ምናከብረው ከ4 አመት 3 አመት ያከበርነው ጎንደር ነው 1 አመት ባህር ዳር አክብረናልና ይሄ የዛን ቀን ቪዲዮ ነው ጥምቀት በጣም ደስ የሚል በዓል ነው ባህር ዳር ላይም ደስ ይላልና እኛ እንደው ደስ የሚል ቀን ነበር ብቻ ደስ ብሎ ነበር ያሳለፍነው ሸንኮራ ምናምን እያበላን ያው ባህር ዳር ሸንኮራ በጣም ተወዳጅ የሆነ ነገር ነው ያው ባህር ዳር ታውቁታላችሁ እና ብቻ ይሄ የባህር ዳር በዓላችን ነው የጎንደር ደግሞ አለ ከፍሬሽ ጀምሮ በጣም የሚያስቅና ምን መስልበት ቪዲዮ አለ እሱን በቀጣይ በሌላ ጊዜ አሳያችኋለሁ እና እንኳን አደረሳችሁ ባይ